ሴቶች ጥሩ ስሜት ላይ ሲሆኑ ወደ ብሎክ ዝርዝራቸው ይገቡና አንድ ሁለት እስረኛ ይፈታሉ። ከዛ አባትዬ የኔ አባት ናፍቀኛን ግን ደግሞ ታዝቤያለሁ። መታዘብ የነበረበት እኮ እሱ ነው። ያለ ምንም ምክንያት ተቦልኮ እንዴ ምን አረኩ? እኔስ እንደው ምን ትላለህ ብዬ ነው የቦለኩ። አንተ ግን እንደው አትጠይቀኝም በቃ ማለት እንደው ስልኬን እንደው የሆነ ሰው ይዞኝ ቢሆንስ ታግቼ ቢሆንስ እንደው እኔ እኮ ማጭበርበራቸው እና በቃ ናፍቀኛን ብላ አንድ ሁለት ሰዓት አውርታ ደግሞ ትቦልቀዋለች። ከዛ በሶስተኛው ቀን ፈተታ ድጋሜ የቦለኩ እድል ሰጥቼ ነበር ትላለች። ምንም ማድረግ አትችልም። ደስ ሲላት ትፈታለች፣ ደበር ካላት ወስዳ ትዘጋሃለች። መብቷ ነው በስልኳ ምንም ያበሳጭ ነገር የለም። ከፈለክ ስመልስልህ አለማውራት ትችላለህ እንጂ እሷ የመቦለክ ልክ ነሽ እኮ አይፎን ይዘሽ ኖኪያ አያምርሽም። ነገር ግን ልብ ለልብ መገናኘት በኖኪያ ጊዜ ቀረ። እውነቴን ነው። ያለ እንቅልፍ ማደር በኖኪያ ጊዜ ቀረ። አይፎንማ እኮ ዘምተክ ቲክቶክ ሳጨረሽ ወደ ኤፍቢው ከኤፍቢው ሳወጪ ወደ ዩቲዩብ ከምኑ ሳወጪ እውነቴን ነው። ያው እርግጥ ለኖኪያ አያምርሽም ወደ ኋላ አትመለሽም። ነገር ግን እንደ ኖኪያ የልብ አድርስ የለም። እውነቴን ነው። የኔ ማርማራታ ደግሞ ስለ ስልክ ብቻ ነው። እናንተ እኮ ጠምዝዝ ናችሁ። እኔ ኖኪያና አይፎን ነው። ኖኪያ የድሮ አሪፍ ናት፣ ባትሪዋም ይችላል። ሴቶች ዝም ብላችሁ ልጅ አማረኝ ልጅ መውለድ አማረኝ ምናምን አትበሉ። እውነቴን ነው። የአንድ ወሩ እንደሱ ካሰቃያችሁ የዘጠኝ ወሩ ተጠራቅሞ ምን ያህል ያሰቃያችሁ እንደሚችል ማወቅ አለበት። ዝም ብሎ ወይ አይነት ልጅ መውለድ አማረኝ ምናምን አትበሉ። እኔ ህመምን ሰቃዩን አላውቅም። የምታውቁት ራሳችሁ ናችሁ። እኔ እንደምትሰቃዩ ብቻ ነው የማውቀው። ስለዚህ የአንድ ወሩ የኔ ያክል ህመም አለው። የዘጠኝ ወሩ ካልኩሌተር ምቱና ምን ያክል ሊያሰቃያችሁ እንደሚችል አስባችሁ ተደራጅታችሁ ጠብቁት እንጂ አትበሉ። ዝም ብላችሁ የሳኡዲ ሴቶች ፍቅር ሲጀምሩ ሱሱ ነኝ እንትና ብቻ ኪው ነኝ እንትና ብቻ ዳብሊው ነኝ እንትና ብቻ ምናምን ጠግረር ሲያረጋቸው ዜድ ነኝ በስምህ ልጠራ ኪው ነኝ መገናኛችን ቀናፋቂዋ ምናምን ትንሽ ጣላ ሲጣሉ ደግሞ ያባቷ ልጅ ቆራጧ በደንብ እየተጣሉ ከሄዱ ስጣለ ስለምን እንትን ካላለ ስጣለሃ ይክፋ ብቸኛዋ ነኝ አስነጣሿ አፈቃሿ የምታለቅሰው እኮ እሷ ናት። እውነቴን ነው። ከዛ ፍቅር አይሳካላቸው ሲል ወደ ሃይማኖታቸው መጣ ሲል ኪዳነ ምሕረት እናቴ ያላህ ባሪያ ያምን አባትሽ አለ ደግሞ በሳምንቱ አንዱ ከተጀናጀነኝ ያንተ ብቻ የወንዶቹ በላይ እኔ እኮ በጣም ነው የምትገርመው። በወር ውስጥ አንዴ የእንትኑ ሲቀይሩ አንዴ ምንም ስለቀያየሽ እውነቴን ነው። እንደ ስምሽ ባሎቹም እንደሚቀያየሩ ማወቅ አለብሽ። ዝም ብላችሁ አንዴ ሲቸግርሽ ብቻ እየመጣሽ የእንትና ባሪያ ፈጣሪ ባሪያ ማለት ጥሩ አይደለም። እውነቴን ነው። ሲሪየስ ማለት ነው። ምንም ነገር አልዋሸም። ያው ሁላችንም የምናውቀው ነው። እንትና ነች የእንትና ዜድ ፕላስ ኤፍ እንትና የእንትና ይሄ ነገር ውሸት ነው። እስኪ ሀሳብ አስተያየታችሁን በኮሜንት ላይ ገና በ14 እና በ15 አመትሽ ከዚህ በኋላ ሁሉን ነገር ረስቼ ህይወቴን እንዳዲስ መጀመር አለብኝ ማለት ምኑን ጀምረሽ ምኑን አበላሽተሽ ምኑን ጨርሰሽ ነው ሌላ እንዳዲስ የምትጀምሩ? እኔ እኮ በጣም ነው ግርም የሚለኝ። ያሳለፈኝን ከዚህ በኋላ ወንድ ልጅ የበደለኝን ረስቼ ሌላ ህይወት ማቋቋም አለብኝ። ጭራሽ በ14 አመትሽ እስከ 15 16 ይሁን በዛ ውስጥ አፍቅረሽ ተላልጠሽ ተከድተሽ ጭራሽ ድጋሚ ሌላ እንደው ለጦስ የተፈጠርሽ እኮ ነሽ። እኔ እኮ ቆይ እንደው የሚቆጣጠራችሁ ስታጡ እንደው ሐለል ያህያት ሆኑ ኩታራ እኮ ናችሁ። ገና ኩታራ ህይወቴ ሁሉን ነገር መርሳት እፈልጋለሁ ማለት ያለባት ስትላላጥ ካርማ እንደው 20ዎቹ ለፍ ያቺ ብታገባም ህይወቴን እንዳዲስ ብትነም ያምርባት። ገና በ15 አመትሽ ሌላ ሁለተኛ እድል ከዛ ትቆሰቆሻለሽ ድጋሜ ሌላ እያልሽ ስትበይኑ በህልም ማግባት ምንድነው ወገን? እንዴ ደሞ እኮ ያናደደኝ ወደ ቤት ሳላስገባት መንቃቴ ነው። አቤት የኔ ህልም ግክፋት ወይ እንቅልፋት አስጠግበኝ ወይ ህልም አታስጠግበኝ። በቃ ማቋረጥ እድሜ ይቋረጥ። እንዴ ማን ነው እድሜ ይቋረጥ? እቻ ማንነሙን እንዴ መከራ ብለው ወይ እንቅልፌን በስነ ስርዓት አጥግበኝ ነጥል በል ጧጧት እንደው የጧት ነገር ነው ካፌ ማይጠፋል ካልሆነ ህልሜን አስጨርሰኝ። አሁን ተጋብተን ልክ ይሄን ከዛ ተነሳሁኝ ምን አለ
ሄደን መጨረሻችን የምናየው ከዛ እንኳን ነቀፎ ሴት ልጅ ከጠላች አንተን አግብታ ከሌላ የወለደች የሰው ልጅ አሳዳጊ ነው የምታረገው። እውነቴን ነው። አንዳንዴ አባቱን አስመስላ ስወልድ ውዴ ምን ነው የኔና አንቺ መልክ እኮ ያዘ ምናምን ስትላት ወይ ድሮ ያን ያክስቴ ልጅ የሞተው ይሄን ነበር አሉ የሚመስለው። እንደው አያቴ ድሮ ስወልዳሉ የመጀመሪያ ልጅ ምን አገባው እኔ እኮ የእናንተ ልጅ ወደ አክስቴ ልጅ ነው የሚመስለው ያጎቴ ልጅ ነው የቅማቴን የሚባል እኔ እንደው ጥርጣሬ መግባት አልፈልግም። የኔና የሚስቴ ልጅ ማለት ልጃችን እንደው ሄደ ከተባለ ከሷ ወንድሞይ መልክ ከኔ ወንድሞይ መልክ ውጪ ከሆነ ችግር አለ። ያክስቴ ልጅ ነው ድሮ የሞተው ያ የሞተውን የታባቱ አይቶት ነው የሞተውን የሚመስለው የሚባል ነገር የለም። እውነቴን ነው። እንዲህ እያደረገ ታጀልሃል። አያቴ ድሮ ስወልዷል የመጀመሪያ ልጇ ሙቷል እየተባለው ያኔ ይሄን ነው የሚመስለው የሚባል ታሪክ የለም። አያዋጣም። ይፍታው አይደለም። እውነቴን ነው። ቢቻል ከኔ ወይ ደግሞ ከእናቱ ይምሰል ካልቻለ ከእናቱ ወንድሞ ወይ ከኔ ወንድሞ ከዚህ ውጭ ያለው ነገር ለኔ ፍታው አይደለም። ያጎቴ ልጅ የሚመስለው ያና አፍንጫውን የሱን ይዞ ነው የሚባል ታሪክ የለም። እንዲህ እያደረገ ህይወትህን ምጥጥ ታደርጋለህ። አሃ ነው አዎ ይሆናል። እንደው ፈቶውን እኮ ሳይው እያልክ ዝም ብለህ ጀል እያልክ እድሜ ልክ እኔ ሰው ልጅ ስታሳድግ ትኖራለህ። ስለዚህ ሴቶችን ተንከባከቡ፣ በደንብ ያዙ። ዝም ብላችሁ እንዳዳም ሸለብስቱ እንዳታስበሏል። እውር በእጁ ዳብሶ የሚመሰክርለትን ውበት ይዘሽ እስካሁን ግን ግትር ነሽ ምን አለው እያልሽ እውነቴን ነው። እኔ እኮ እነዚህ ቆንጆ ሴቶች እኔ ምን እንደሚፈልጉ አይገባኝም። የመጨረሻ ወስላታ አታያቸውም እንደ እነ መፍጮ ፊትንማ በጊዜ ደሙ የሰው መፍጮ ፊት ብቻ እንግዲህ አንዴ ተናግሬያለሁ። ይቅርታ ፈለግ አድርገው ገባ ሲያረጉ አንቻለሽ። እውነቴን ነው። እነዚህ ጠንበለል ሊሆኑ ሴቶች እንደው አናታቸውን ነገር በሆነ ነገር ማለት ዋያገቡ ወይስ ለሰው በቃ ጸረ ትዳር ጸረ ኑሮ የሚሆኑት እነዚህ ቆንጆ ናቸው። በቃ አግቡ። ቤት ያፈራውን በቃ ፈጣሪ ያለሽ በቃ አግቢ። ምንም ጠብቃሽ እኮ እውነቴን ነው። አንድ እሾህ የተጎተተበት አሸዋ የመሰለ ሰው የምታገቢ። ስለዚህ ዝም በጊዜያችሁ አግብታችሁ ማርማራታ የሆነ ራስሽን አስመስለሽ ወልደሽ የልጅሽን ፊት እያየሽ ብኖር ይሻልሻል። ወይ ሄ ልጅ ውበቱ እያልሽ ግትር